ስሜ ድሩቭ ፕራጃቫቲ ይባላል። የምኖረው ህንድ ውስጥ ነው። በዱማስ ባህር ዳርቻ ላይ ያጋጠመኝንና እስከ ዛሬ ድረስ አጥንቴን የሚረዳኝን አጋጣሚ እነግራችኋለሁ። በሱራት የሚገኘው የዱማስ ባህር ዳርቻ ሁል ጊዜ በሚስጥርና በጨለማ ወሬዎች የተከበበ ቦታ ነው። ሰዎች ቦታው መንፈስ አለበት ይላሉ። ባለፉት ዓመታትም ስለ እንግዳ ድምጾች፣ ስለሚጠፉ ጥላዎችና ማታ ማታ በአሸዋ ላይ ስለሚንከራተቱት አስፈሪ ምስሎች ቁጥር የሌላቸው ታሪኮች ሲወሩ ኖረዋል። የቱንም ያህል ጉጉ ቢሆንም አንድ ምሽት ሁሉንም ነገር እስከሚቀይረው ድረስ የተወራውን ነገር በሙሉ አላምንም ነበር። አልፎ አልፎ የሚገኝ ሳምንት መጨረሻ ምሽት ነበር። እኔና ጥቂት ጓደኞቼ ፀሐይ ከተለቀች በኋላ በዱማስ ባህር ዳርቻ ላይ ለመዝናናት ወሰንን። ስላረፉት የጣት መነፍሳት፣ ስለማይታወቁ መጥፋቶችና ሰዎች በባህር ዳርቻው ጉም ውስጥ እንዴት እንደሚሰወሩ የሚወሩትን ታሪኮች ሰምተናል። ነገር ግን ነገሩ ሰዎችን ማታ ማታ ከቦታው ለማራቅ ተብሎ የተፈጠረ የሀገር ተረት ነው ብለን በመሳቅ አሳለፍነው። በባህር ዳርቻው ላይ ስንራመድ ይሰማ የነበረው ብቸኛው ድምፅ የሞገዱ መከስከስ እና በባዶነት ውስጥ እንግዳ በሆኑ ሁኔታ የሚያስተጋባው የራሳችን ድምፅ ብቻ ነበር። ከዚያም ያለ ምንም ማስጠንቀቂያ አንድ የሚበሳሳ የበረዶ ያህል ቀዝቃዛ ነፋስ በባህር ዳርቻው ላይ ነፈሰ። ቁርጥርጥ አድርጎ መታን። ሁላችንም ድንገተኛውን ብርድ ተሰማን። አንደኛው ጓደኛዬ እንኳን ምናልባት ከእነዚያ መናፍስት አንዱ ሊሆን ይችላል ብሎ ቀለደ። ነገር ግን ያንን ድምፅ ስንሰማ ሳቃችን ጠፋ። ከኋላችን እግረ መንገዱን ከተናገረ ሰው እንደሚወጣ አይነት በጣም ቀስ ያለ የሹክሹክታ ድምፅ ተሰማ። ቆምን። ስሜታችን በከፍተኛ ጥንቃቄ ላይ ሆነ። ዞር ብለን አየን። ማንም አልነበረም። በባህር ዳርቻው ባዶ ነበር። ንፋሱ ይሆናል ብዬ ችላ ለማለት ሞከርኩ። ነገር ግን የሆነ ስህተት እንዳለ ተሰማኝ። ቦታው ቀደም ሲል የሂንዱዎች መቃብር እንደነበርና ምናልባትም እነዚያ የተቀበሩት ነፍሳት እስካሁን ሰላም አላገኙም ተብሎ የሚወራውን አሰብኩ። ወደፊት የተራመድን ስንሄድ የያዝኩት ባትሪ መብራትና መጥፋት ጀመረ። እንዲሁም አንድ ወፍራምና አስፈሪ ጉም እየተንከባለለ መጣ። ከዚህ ቀደም ካየሁት ሁሉ በላይ ወፍራም ጉም ነበር። በዚያው ቅጽበት አንደኛው ጓደኛዬ በድንጋጤ ተንፈስ ብሎ ወደ መሬት ጠቀሰ። እዛው በፊታችን ላይ እግሮች በአሸዋ ላይ እየታዩ ነበር። አንድ የማይታይ ሰው ቀጥታ ወደኛ እየተራመደ እንደሚመጣ አይነት። ፍርሃታችን ጣሪያ ነካ። አንደኛው ጓደኛዬ በሹክሹክታ ከዚህ እንውጣ አለ። ሁለተኛ እንዲነግረኝ አልፈለኩም ነበር። ነገር ግን የሆነ ነገር ምናልባትም ጉጉቴ ወይም ሌላ ነገር ለአንድ አፍታ ያህል ወደ ኋላ አስቀረኝ። እየቀረቡ የሚመጡትን የእግር ኮቴዎች አየሁ። ደረጃ በደረጃ ልክ አስቦበት እንደሚመጣ አይነት። ከዚያም ለአንድ አጭር ሰከንድ አየሁት። ጥላ መሰል ምስል፣ ባዶ የሆኑ አይኖች ቀጥታ እኔን ይመለከቱ ነበር። በአይኖቹ ውስጥ ይታይ የነበረው እይታ ቁጣ አልነበረም፣ ሌላ ነገር ነበር። የሐዘንና የማስጠንቀቂያ ቅልቅል። ልቤ እየመታ ወደ ኋላ ተደናቀፍኩ። እኔና ጓደኞቼም እግሬ አውጪኝ ብለን ሮጥን። እየሮጥን ስንመለስ ከኋላችን የሚከተሉን ቀስ ብሎ የሚነገሩ ሹክሹክታዎች እየጨመሩ ሲሄዱና የእግር ኮቴዎችም እየቀረቡ ሲመጡ ይሰሙ ነበር። በመጨረሻም የጎዳና መብራቶች ብርሃን ወደሚገኝበት ወደ ባህር ዳርቻው መውጫ ስንደርስ ዞር ብለን ለማየት ደፈርን። ጉሙ ቀስ ብሎ አልቆ ነበር። ባህር ዳርቻው ምንም እንዳልተፈጠረ ጸጥተኛና ሰላማዊ ይመስል ነበር። እስከ ዛሬ ድረስ ወደዚያ ቦታ ደግሜ ተመልሼ አላውቅም።